አላማሽ ምንድነው? ግብሽስ የቱ ጋ ነው? በሚል ምክረ ሀሳብ ብቅ ብዬላችኋለሁ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮምፕሊክ ማድረጋችሁን እንዳትረሱ። እኔም ለእናንተም እንደዛ እናንተም እኔን እየደገፋችሁ እኔም እናንተን እየደገፍኩኝ ወደፊት እንጓዝ እላችኋለሁ። ቤተሰቦቼ አላማሽ ምንድነው? ወይስ ግብሽ ምንድነው? ሴት ልጅ አላማ መኖር አለባት። ምን አይነት አላማ ነው ሲባል አንድ ስራ እሰራዋለሁ፣ አደርገዋለሁ፣ ይሆናልም ብለሽ በራስ መተማመን መኖር አለባት። በራስሽ መተማመን አለብሽ። አላማሽን ግብ ለማድረስ ማለት ነው። ግብ ማለት ሰርተሹ መጨረሻ ላይ የምታገኘው ውጤት ማለት ነው። እና ውድ እህቴ አንድ ነገር አላማ ስትይዢ የሚሆንሽ ነገር ላይ ነው ማተኮር ያለብሽ። አካሂደዋለሁ፣ አደርገዋለሁ፣ ከራሴ ጋር ይዘልቃል ብለሽ የምትዩ ነገር ላይ ነው ትኩረት ማድረግ ያለብሽ። እኔ በመጀመሪያ ደረጃ ልመክራችሁ የምችለው ነገር እኛ ሴቶች አላማችን የሚያደናቅፈን ምን እንደሆነ ግን ታውቃላችሁ? ለትዳር ስለምንቸኩል ነው። ያላገባችሁ ሴቶች ማለት ነው ለትዳር አንዳንዴ እድሜሽ ሄደ፣ እድሜሽ ይሄን ያክል ሆነ እባላለሁ፣ እውነትም እድሜ ይሄዳል እያልን የማይሆን ነገር ውስጥ ትክፍ እንልና እዛው ችክፍ አድርጎ ይዘናል። እና ከዛ በኋላስ አላማችንም ሳናሳካ ወደ ግባችንም ሳንደርስ እዛው ላይ ቁርመጥ ብለን በቃ ልጅ ይመጣል፣ ቤተሰብ ትመሰርቻለሽ። የራስሽ ያ ያሰብሽው መጀመሪያ የነበረው አይምሮሽ ላይ የነበረው አላማ ላይ ሳትደርሺ ቦታው ላይ ሳታደርሹ ግቡን ሳትመቹ እዛው በቃ ተፋፍኖ እዛው ይቀራል ማለት ነው። አላማሽን ከማግባትሽ በፊት ሴት ልጅ የራስሽ የሆነ ነገር ይዘሽ ያ ያሰብሽውን አላማ አሳክተሽ ነው ወደ ትዳር መግባት ያለብሽ። በአሁኑ ሰዓት በሚዲያ ላይ የምንሰማው በቃ በጣም የሚገራርም ነገር እኔ አንዳንድ ድንቅ ይሆንብኛል ከምር። በቃ እውነት ነው እላለሁኝ፣ ውሸትም ነው። አንዳንዴ እንደው ለፎሎ ነው እንደሚገቡት ብዬ ራሱ ግራ የሚገባኝ ሰዓት አለ። የዚህ ሁሉ ምክንያትና የዚህ ሁሉ መንስኤ የሚሆነው መጀመሪያ ጊዜ አላማችን ላይ ሳንደርስ አላማችን ሳናሰካ ወደ ትዳር ጥልቅ እንላለን። ወደ ትዳር ጥልቅ ካልን በኋላ በቃ እኛ ሴቶች የዋህ ነን፣ ውስጣችን ምንም ነገር አይችል፣ ወደ ባሻዎች ነን። ወይኔ ያ ቦታ ላይ ሳልደርስ ነው ትዳር ውስጥ የገባሁት፣ እሱ ሳይፈልግ ራሴ በዚህ ትዳር ላይ ሆኜ ያመጣሁት ልጄ ይጎሳቆልብኛል። በቃ ብዙ ነገር እያሰላሰልን እያወጣን እያወረድን ይሆናል አይሆንም እያለን ያ አላማችን ላይ ሳንደርስ እዛ ኩሽም ብለን እንቀራለን። ግን መሆን የለበት። በተለይ ያላገባችሁ ሴቶች በጣም 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 ለአላማችሁ ትኩረት መስጠት አለባችሁ። በጣም ማለት ነው። አላማሽ ላይ ከደረስሽ በኋላ አላማሽን ካሳካሽ በኋላ አንቺ የመረጠሽ ወንድ ሳይሆን የመረጥሽው ወንድ ነው የምታገቢው። የመረጠሽ ወንድ ሳይሆን የመረጥሽው ወንድ። ቢመጣ ይምጣ ባይመጣ የራሱ ጉዳይ። መጥቶሳ አንቺ እና ስኬታማ ላይ ነሽ ያለሽው። አላማሽ ላይ ነው ያለሽው። አላማሽን ነው ማየት ያለብሽ። አላማሽን ነው መከተል ያለብሽ። ገባሽ አይደል? እሱም ያንቺ ስቴፕ እየተከተለ የራሱን ሂደት እንዳንቺም ጥንካሬነትሽ እያየ እሱ የራሱ አላማ ይዞ ይወጣል። የራሱ አላማ ይዛል። አብዛኛው ጊዜ ሴቶች እኛ የቤት እመቤት ነው መሆን ያለብን፣ ቤት ውስጥ ነው ወንዶቹ እኛን መንከባከብ ያለባቸው። አዎ ይሄ እኮ ልክ ነው። እኛ ሸሪዓችንም የፈቀደው ነገር ነው። ሴት ልጅ ቤት ውስጥ ሆና በቤቷ ውስጥ ሁሉም ነገር ተሳክቶላት መኖር አለባት ነው። ግን የኛ የኢትዮጵያ ኑሮ ደግሞ ይሄንን አይደግፍም። ወንዱም ላይ አትፈርጅበትም። ወንዱ ራሱ እኮ ወዶ አይደለም እኛን
ወደ ስደት የሚያደርጉን ኢትዮጵያም ላይ ሆነው አንዳንድ ስራዎችም ላይ ተርተፍ ተፍተፍ ምንለው እነሱም እኮ ወደው አይደለም። ምክንያቱም እነሱን ለማገዝ ስለሚፈልጉ እያላቸውም እኛ ላይ ትዳር ከያዝሽ በኋላ አንቺ ላይ ጨክነው ልጆቻቸው ላይ ጨክነው ላይሆን ይችላል። ገባሽ አይደል? ግን እንተጋገዝ በሚለው እሷም እስኪ ወጥታ ከሰራች የሆነ ነገር ለውጥ ልናመጣ እንችላለን በሚለው ወደዚህ የሚሰዱን ማለት ነው። አንዳንዶቻቸው ደግሞ